ቅድም ግላፍ ላይ አበባ እየሰጠ ነበር። ጉደኛ ሀደረፍ በለው አበባ እየሰጠ ነበረ። እኔ የማወራው ጓደኛዋ ነኝ። አንደኛ ቅጣታችሁ 5 ነጭ ሽንኩርት 5 ቃሪያ። ነጭ ሽንኩርት የለንም፣ ቃሪያም የለንም። ቃሪያም የለህም? የሱ ሂድና ለጀለሰ ንገረው። እኔ የለኝም ብያለሁ። 15 ቃሪያ ለምን ቀጣኸኝ? 15 ቃሪያ እነሱ ቀጣሃቸዋል። ምን አገባ? አሁንም እቀጣሃለሁ። ወልደህ አምጣ። 15 ቃሪያ አንደኛ ቅጣት። የለኝም፣ አይመለከተኝም። አንደኛ 15 ቃሪያ፣ ሁለተኛ ቅጣት ደግሞ በርበሬ በዘይት ፊት ለፊት ታደርጉና ከጭንቅላታችሁ እንደዚህ ቀና ብለው ሙሉ እንደዚህ በርበሬ በዘይት ሪል እያደረጋችሁ ነው የምናየው። ይሄ ላስት ጌም ነው። ሶስተኛ ቅጣታችሁ ደግሞ እንደው ምን አለ ወገን አጣው እኮ በክርስቶስ ምንድን ነው የሚያረካኝ ነገር? እስቲ ጻፉልኝ። ሶስተኛ በእናታችሁ በቃ ከባድ ነገር። ሶስተኛ በርበሬ በጥብጠው በቦክሰራቸው ውስጥ አስገብተው ያስቀምጣል። ዛሬ በርበሬ አንዴ ዝም በሉ እናንተ፣ ዝም በሉ አትናገሯት። ሴት ናት አትናገሯት። ሴት ነች። እንደማይሆን ነገር አውቃለሁ። ስነ ስርዓት የሌለው ነገር እኮ ጾታ ችግር የለውም። እኔ ያለው አይደል ወንድሙ አለው። እኔ ኖላታለሁ ኖር እንትን የማይሆን ነገር ከሆነማ እንዴት ሴት ወና ልማድ ያፈነግጥ እስጢፋን ተራሱ ይሄንን እኮ መታዘብ። አንዴ ሶስተኛ ቅጣታችሁ ደግሞ በመዘፍዘፊያ ጭቃ መጀመሪያ ታደርጋላችሁ። ከዛ ላዩ ላይ ቡና ታደርጋለህ። በመዘፍዘፊያ ቡና ካረክ በኋላ እላዩ ላይ ምን ታደርጋላችሁ? ላርጎ ወደዛ ሄድ በእናትህ። ላርጎ ታደርጉበታላችሁ። ላርጎ ካደረጋችሁበት በኋላ እላዩ ላይ ከዛ በርበሬ 2 በርበሬ ችግር የለውም። ዱቄት ታደርጉበታላችሁ ላዩ ላይ። ዱቄት ካደረጋችሁ በኋላ በመዘፍዘፊያ በጥብጣችሁ በእንዲህ ከላይ ላይ መልቀቅ። በቃ አንድ ባለ ስታደርግ ማየት ፈልጋለሁ። 3 ቃሪያ አይደለም 15 ቃሪያ 15 ቃሪያ የምሩን 15 ቃሪያ ቢሆን እግዚአብሔር ወጥቼ ገዝቼ በላ ነው። 15 ቃሪያ ብራዝ 3 ቃሪያማ እኔ ከሽሮ ጋር የምበላው ነው። ወይኔ ይቀጣለን። በቃቸው። መጀመሪያ ላስትለዋል። በአንዴ ላመስግን የኔ ቤተሰቦች እግዚአብሔር አመሰግናለሁ። ስለዚህ በርበሬ በዘይት በቃ ማይኮዬ አሜን። እንዳስከበርከኝ እግዚአብሔር ህይወትን በሙሉ ያስከብረህ። አሜን። የኔንም ነው እኮ ሳሮዬ፣ የኔ ቆንጆ። አሜን አሜን። የቡናው ምናምን ምን ግን እሱ ብዙ ስቲቭ እያየን ነው። እሺ ቴንኪው ናሆሜ። አርግበት አጀለስ በቃ አይ ናሆሜ ቺፕስ ትሰራለህ እንዴ? ግብዶ አልኳል። እቃዎቿ ራሱ ግን ማርያምን ከማን ቤት የመጡ ናቸው? ይመጫል ማርያምን እንጂ ራሱ አይገዛም። ፍራይዴዎችን እያየሻቸው እኔ ሁለቱንም ማየት አልችልም። ስንት ሰው ቴክ ኬር ላድርግ እንዴ? ፍራይዴ ቅድስተ ማርያም ስጋ ቤት አዋዜ ነው እንዴ?
ሲናገር ዋይ ሰቆቃው የኔ አባት ምን አይነት ጌም እንዳሸነፍን ብታቅ ኪዳነ ምህረትን በቃ ያስደነግጣል። ጥድፍድፍን ያደረገው ነገሮቹን በቃ ያው በኩል እናፍስስ እንትን አምጣልኝ፣ ሸሚዝ አምጣልኝ፣ ሸሚዙን አምጣልኝ፣ ሸሚዙን አምጣልኝ። ፍሬዲዎች ግን ወገብ ይወዳሉ። አትረጋጋም እንዴ? ቀስ ብለህ ተጠራ። እንደሱ ቀናበል ቀናበል ለሱ ያዝለት እንደዚህ አድርጋት ዋቸው ሲወክቡ እናንተ ዩቱብ እየሰራችሁብኝ ነው እንዴ? ማሪፍ ተቀጣጠል የሳሮን ሼፕ ይንሳይ አለ እንትን አንትንም ትቀጣለህ። ማርያምን ነገ አስገደልሽኝ። አንቺ እኮ አታዋጭኝም። ጓደኞቼ ናቸው። ሳሮን ለምንድን ነው ግን አርቲስት እያልሽ እኔን የምትወስጂኝ? ግን ሳሮን የመንጫሽን ነገር ቶሎ አድርጊው እሺ። የምር ቃል የገባሁትን ነገር እንትን እንዳለው እንዲህ ዋርኒንግ ሰጠ። ፍራይዴ ናይንቲስ ዋርኒንግ ሰጣቸው። ውጡ ሁላችሁም ትታችኋቸው ውጡ። ያዘጉባችኋል። ውጡ ያዘጉባችኋል። እመቤቴን እንችላለን ነው የምላችሁ። ወዬ እኛ አይደለም ዋርኒንግ፣ አይ የእነሱ ነው በቃ። የእነሱ ነው። ዱቄት ምናምን እኮ ቢቀር ይችላል እኮ። እኛም አይ እኔም አውቄ ነው ትንሽ እንትን ስላሉ ኮፒ ሊንክ እንዲያስደርጉ ነው ይሄን ያደረኩት። እኔ ቆንጆ ሳሮን እየወድሻለሁ። ማይ ላቭ ቻው። እሺ ቆይ አንዴ ስማ አንዴ። እሺ አንዴ አሁን ትልቅ ሰው ሊገባ ነው። እሺ አንዴ ሲሪየስ ማርያምን፣ ቀልዱ ቀልድ ነው። አንዴ ልቀበር። እንዴት ነው ያለኝ? ሲስተርዮትም እግዚአብሔር ያክብርልን እያለች ነው። እግዚአብሔር ያክብርልን። ላሳየህ የት እንዳለው ላሳየህ። በጣም ወድሽ በጣም ማከብር ሰርጌን አድምቀሻል። ባንቺ ይቀላቀል